በህይወቴ እንደዚህ አይነት ጠንካራ ወጣት አይቼ አላቅም። በጣም የሚገርም ሰው ነው። ያ ብቻ አይደለም፣ ለቀጣይ ህይወቴ ትልቅ ትምህርት ያስተማረኝ ሰው ነው። እናንተም ይሄንን ልጅ ካያችሁ በኋላ በሰበብ አስባቡ የምታማረሩ ሰዎች ካላችሁ፣ በህይወታችሁ ላይ የሆነ ትንሽ ነገር ሲያጋጥማችሁ ተስፋ የምትቆርጡ ሰዎች ካላችሁ፣ ስለዚህ ሰው ከነገርኳችሁ በኋላ ከዛሬዋ ቀን ጀምሮ ማማረር ታቆማላችሁ። በጣም ጀግና ጠንካራ ሰውም ትሆናላችሁ። ይሄ ትልቅ ሞቲቬተር ነው። በቃ ከማንም በላይ እስከዛሬ ያልኖሩትን ህይወት እንዲያድርጉ እንዲሆኑ ትችላላችሁ። አንቺ ድንቅነሽ፣ አንተ ድንቅነህ ምናምን ያሉ ዝም ብሎ ያለ ምሳሌ ከሚፎግሩን ሰዎች የዚህ ሰው ህይወት ግን ከማንም በላይ ያነቃቃችኋል፣ ያስተምራችኋል። ጉዳዩ ምን መሰላችሁ? ይህ ልጅ ከከተማ ወደ ገጠር ዘመናዊ ገበሬ ለመሆን በቃ ራሱን ለመለወጥ ወደ ገጠር ይሄዳል። ይህ የመጀመሪያ ጊዜ የሰራው ቪዲዮ ነው። ገጠር ሲገባ መጀመሪያ እሱን እኔ እያንዳንዱን ነገር አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ሰላም እንዴት ናችሁ? እንግዲህ ዛሬ የመጀመሪያ በገጠር ኑሮ ሀብዬ የጀመርኩበት ቀን ነው። ከእግዚአብሔር ጋር እንግዲህ ኑሮዬን እዚህ ለማድረግ ወስኛለሁ። ፈጣሪ ጠብቀን ነው የሚባለው። ሀገሩ በጣም ደስ የሚል ቦታ ነው። ህዝቦቹ መልካም ሰዎች ናቸው። ብቻ እንግዲህ አንዳንድ ነገሮችን እንግዲህ በመንገድ የገጠሙኝ ነገሮች አሳያችኋለሁ። ይመቻችሁ። እንግዲህ እዚህ ቪዲዮ ላይ እንዳያችሁት ገጠር አንድ ብሎ ከገባ በኋላ እንዴት ራሱን ማደራጀት እንዳለበት በእያንዳንዱ ቀን የሚያጋጥመውን ነገር ቪዲዮ እየሰራ በቲክቶክ ላይ ይለቃል እና 1 2 3 ቀን እያለ እንግዲህ የተለያዩ ቀኖች ካለፈ በኋላ አሁን ቅርብ ጊዜ የመስቀል ጊዜ ማለት ነው። መስቀል ከመድረሱ በፊት ገጠር ከገባ በኋላ በጎች፣ ላሞች ምናምን የተለያዩ እንስሶችን ገዝቶ ነበርና እነሱን በረኝነት እየጠበቀ ባለበት ሰዓት አይኑን እንጨት ይመታዋል ማለት ነው። እስኪ ከራሱ አንደበት እንስማ። እንዴት ናችሁ? ዛሬ በረኝነት ላይ እንዳለው እንደምታዩት ቀኝ አይኔን እንጨት ተፈናጥሮ መቶኝ ኦልሞስት ምንም አይታየኝም፣ እንዳለ ደም ይዟል እና ወደ ሐኪም ቤት እየሄድኩኝ ነው። ህመሙን አልቻልኩትም ነው የምላችሁ እና ያው ሩቅ ነው እንደምታውቁት። ባጃጅ ደውዬ ጠርቻለሁ። በቪዲዮ ላይ እንደሰማችሁት ቀለል አድርጎ እንጨት ተፈናጥሮ አይኔን መቶኝ አሁን አይኔ ደም ቋጥሯል መሰለኝ አይታየኝም፣ ወደ ህክምና ልሂድ ነው ያለው። በቀጣይ ቀን ህክምና ቦታ ሄደና ብዙ ሰዎች በኮሜንት ላይ እንዴት ሆነ አይንህ ምናምን እያሉት ነበር። ምን እንደተፈጠረ አታምኑም። እኔ በጣም ነው የደነገጥኩት እውነት። እስኪ ከቪዲዮ ላይ የተፈጠረውን ነገር ስሙ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ በጠዋቱ በጎቻችንና ከብቶቻችንን